ለመጨረሻ ጊዜ ለአብዩ ልደውልለት ለፈጣሪ ልቡ ካራራው ስልክህ እኮ እየጠራ ነው። ማን ነው በዚህ ሰዓት የሚደውለው ውዴ? ያ ደብረ ጽዮን ነው። እባክህ አንዴ አንሳለት። አሁን ዛሬ ይቅርታ ቀን ነው። እንደዚህ ስታረግ የኢትዮጵያ ሕዝብ ምን ይላል? እባክህ አንሳለት ውዴ። ተይኝ ዝም ያረገኝን ረስተሽው ነው እንዴ? ለኔ ስትልኝ ጌታ አንዴ አንሳለት። እስቲ ምን እንደሚል ስማው። ምን የእነሱ ነገር እኮ ያለቀለት ነው። አንቺ ቃልሽሽ። ሄሎ አብዮ፣ ሄሎ አብዮ፣ ይሰማል? እንዴት አመሸ አብዮ? የኔ ጎይታ ከመሸ ደወልኩ አይደል? ቢጨንቀኝ እኮ ነው። ምን ለእኛ ቀኑና ሌሊቱ ምን እናውቀዋለን ብለህ ነው? ምን ቀረኝ ብለህ ነው የደወልከው? አብዮ ስለ ፈጣሪ ብለህ ዶሮን እንቶ ስለ ፈጣሪ ብለህ ድሮን እንቶ። ምን አይነት ጀዝባ ነው በእናታችሁ? ራስ አይደለ እንዴ ባህላዊ ጨዋታችን ነው ብለህ ጦርነቱን የጀመርከው? ወይ እና በዶሮ ነው እንደ የገጠምን ያለው? እሺ ለኔቶ ለህዝቡ አያሳዝንህም ያለ? አንተ እኮ የምትገርም ሰው ነህ። አይደለም ለህዝብ ልታስብ ከድሃ ገበሬ ቤት ሊጥ መስረቅን ያልሰማው መሰለህ? በኢየሱስ ዋይ ሊጥ የሰረኩትን ይመስዬ ነው እንዴ? ለጌታቸው እኮ ነው። እኔ እኮ አያገባኝም። ወዴት? ኧረ እባክህ አብረን አይደል እንደ የሰረቅ ነው እንዴ? ዋይ አንተ አፉን ዝጋ ያለ ለአንተ ነው ለዚህ ጉድ ከተትከኝ። ይኸውልህ አብዮ ፕሊዝ በቃ እንደራደር። ባይደንጋሩ አንዳንድ ነገሮች አውሩ። ስማ በኢትዮጵያ ከመጡብኝ አንገት ይቀላል እንጂ ለማንም አላሽቀብጥም። ሁለተኛ እንዳትደውል ጀዝባ። እንደሱ እኮ አይደለም አብዮ። ሄሎ አብዮ፣ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ምን አባታችን እናርግ? እስኪ ለባይዶን ሞክርለት ስልኩ ካነሳ